ሊሳ እየነዳች አንድ ግራ የሚያጋባ ነገር ገጠማት። ከፊቷ ያለው መኪና አውቆ እየተተናኮላት ነበር። ምንም ያህል ፈጥና ብትሄድም ይሄ ጥቁር መኪና ግን ሁሌ ከፊት ለፊቷ ነው። ሌላ መኪና በሌላኛው መስመር ሊያልፍ ሲል ሊሳ አጋጣሚውን ተጠቅማ ጥቁሩን መኪና ለመደረብ አሰበች። ከዛ ግን አንድ የሚያስፈራ ነገር ገጠማት። ሰውየው ፍጥነቱን ጨምሮ ከሷ እኩል መሄድ ጀመረ። በዚህ ቅጽበት አንድ መኪና ከርቀት በሷ አቅጣጫ መምጣት ጀመረ። እንደምንም ብላ በፍጥነት መስመሯን ቀይራ ከአደጋው አመለጠች። ግን ባለ ጥቁሩ መኪና ድጋሚ ነዳጁን ረገጥ አድርጎ ይከተላት ጀመር። ጥቁሩ መኪናም ችግር ውስጥ እንዳለ ነገር ከኋላ ምልክት ይሰጣት ጀመር። ሊሳ ግን ችግር ውስጥ መግባት ስላልፈለገች ዝም ብለው መንዳት ጀመረች። ከዛም ኩርባ ላይ ሲደርሱ ሊሳ ፍጥነቷን ቀንሳ መስመሯን ቀየረች። ከዛም መኪናው ሲያልፋት ሁሉም ነገር ያበቃ መስሏት እረፍት ተሰማት። ከዛ በኋላ ግን ያንኑ ቀን ምሽት ነዳጅ እየቀዳች እንደገና ያልጠበቀችው ነገር ተከሰተ። ቀኑ ሙሉ ሲከተላት የነበረ ይመስል ያ ጥቁር መኪና ድጋሚ መጣ። ግን ምንም ሊያረጋት መኪናውን አላቆመም ነበር። መኪናው ካለፈ በኋላ ሊሳ ትንሽም ቢሆን ሰላም ተሰማት። ከዚህ አስጨናቂ ቀን በኋላ የምታርፍበት ቤት ገባች። የሷንና የባሏን ፎቶ በስልኳ እያየች ነበር። ከጥቂት ጊዜያት በፊት ባሏ በመኪና አደጋ ሞቶ ነበር። እናም ሀዘኑን መቋቋም አልቻለችም። ማታ ማታ የሱን ፎቶ እያየች ታለቅሳለች። ሀዘኗን ለመርሳት ብላ ትሪፕ ለመሄድ ወስና ነበር ከቤቷ የወጣችው። ይህ ትሪፕ ግን በሰላም የሚያልቅ አይመስልም። በሚቀጥለው ቀን ተነስታ መንገዷን ቀጠለች። ግን ልክ መኪናዋን ልታስነሳ ስትል አንድ የማታውቀው ሰው ሰላም ሊላት መጣ። ሊሳ ማን እንደሆነ ማስታወስ አልቻለችም። ሰውየው ግን ራሱን አስተዋወቀ። የጥቁሩ መኪና ባለቤት ነኝ አላት። ስለ ትላንትናው ነገር ይቅርታ ብሎ ጠየቃት። እሷ መሆኗን እንዳላስተዋለ ነገራት። በዚህ መሃል ሊሳ ሰላማዊ ሰው መስሏት የት እንደምትሄድ ሳይቀር ነገረችው። የምትሄድበትን መናገሯ ግን ጉዞዋን ቅዠት እንደሚያደርግባት አላወቀችም ነበር። ትንሽ ካወሩ በኋላ ሰውየው ቻው ብሏት ሄደ። ከዛም ሊሳ መኪናዋን አስነስታ መሄድ ጀመረች። እየነዳች ግን ደስ የማይል ስሜት ይሰማት ጀመር። ዝም ያለና ደስ የማይል የሚጨንቅ መንገድ ላይ ነበረች። ከዛ ብዙም ሳትሄድ ያንን ጥቁር መኪና ድጋሚ አየችው። ይሄን ሰውዬ ደጋግማ ማየቷ እያስፈራት መጣ። ከዛም ዝም ብላ ልታልፈው ስትል ሰውየው መንገዷን ዘጋባት። ምንም ምርጫ ስላልነበራት የሚለውን መስማት ጀመረች። ሰውየው መኪናው እንደተበላሸ ነገራት። ከዛም መኪናውን ለማስተካከል እንድትረዳው ጠየቃት። እሱ ከኋላ ሲገፋ እሷ መኪናውን እንድትነዳለት ነበር የፈለገው። እሷ ግን እሺ አላለችውም። የሚረዳው ሰው እንደምትፈልግለት ነገረችው። ሰውየው ግን እምቢ አላት። ፖሊሶችን ማስቸገር እንደማይፈልግ ነገራት። ሊሳም ፖሊስ አለመፈለጉ የሰላም አይደለም ብላ ማሰብ ጀመረች። በሰውየው ሀሳብ ሳትስማማ ምክንያት እየደረደረች መኪናዋን መንዳት ጀመረች። ከዛም ይሄን አደገኛ መንገድ ቶሎ ብላ አመለጠች። ነገሮች እንደዚህ በቀላሉ የሚያልፉ አይመስሉም ነበር። ያን ምሽት ሊሳ አንድ መንገድ ዳር መኪናዋን አቁማ እረፍት ማድረግ ጀመረች። ከዛ ግን ያ ጥቁር መኪና ድጋሚ መጣ። ሊሳም በጣም ደነገጠች። ሰውየው ለበቀል የመጣ ነው የመሰላት። ሰውየው ምንም ያህል ሊያናግራት ቢሞክርም ምንም ሳይመስላት ቶሎ ብላ መኪናዋ ውስጥ ገባች። ከዛም ቶሎ ብላ መኪናዋን መንዳት ስትጀምር ከፊት ለፊቷ አንድ መኪና መጥቶ መንገዷን ዘጋባት። መኪናው እስኪያልፍ ድረስ ቆማ እየጠበቀች እያለ ሰውየው ድጋሚ ከኋላዋ መጣባት። ሰውየው ምንም ነገር ቢያወራ ሊሳ ግን ምንም